ይህ የ19 ዓመቱ ወጣት ሆልስ ዳንኤልስ ነው። በቁጥጥር ስር በዋለበት በዚያ ቅጽበት በሆነ ተአምራዊ መንገድ ሽጉጥ ደብቆ ወደ ፖሊስ ጣቢያው መግባት ችሎ ነበር። በክፍሉ ውስጥ ብቻቸውን በነበሩበት ወቅት ሆልስ ፍሎይድ የተባለውን ፖሊስ ስለ ቤተሰቡ ይጠይቀዋል። ቤቱ ውስጥ ምን ያህል ቤተሰቦች እንዳሉት፣ ስንት ልጆች እና ልጆቹም ምን ያህል ትልቅ እንደሆኑ ይጠይቀዋል። ፍሎይድም 2 ትልልቅ ልጆች እንዳሉት በየዋህነት መለሰለት። እናም እዚህ ጋር ነው ሁሉም ነገር የሚቀየረው። ይህ በሆነበት በዚያው ቅጽበት በጣቢያው ውስጥ የነበሩት ሌሎች ፖሊሶች ሁኔታውን ለመረዳት ወደ ክፍሉ በሚሯሯጡበት ጊዜ መላው የፖሊስ ጣቢያ ሙሉ በሙሉ ተዘግቶ ወደ ሎክዳውን ገባ። ይህንን አሰቃቂ ድርጊት ማን እንዳደረገው እና እንደዚህ ያለ ነገር እንዴት ሊከሰት እንደቻለ መጀመሪያ ላይ ምንም የሚያውቁት ነገር አልነበራቸውም። በሌላ በኩል ግን ሆልስ በዚያን ጊዜ ከአካባቢው ርቆ በመሰወር ያመለጠ መስሎት ነበር። ነገር ግን የፈጸመው አሰቃቂ ወንጀል በየቦታው በጣቢያው ድብቅ ካሜራዎች እየተቀረጸ መሆኑን አላወቀም ነበር። አሁን ያንን ደመቀዝቃዛ የፖሊስ ገዳይ ለመያዝ ታላቁ ማሳደድ ተጀመረ። ታሪኩ የተጀመረው በኦክቶበር 8 ቀን ከምሽቱ 1 ሰዓት ላይ ነበር። ሆልስ ዳንኤልስ ከጓደኞቹ ጋር ከባድ ክርክር ውስጥ ገባ። በወቅቱ ሆልስ የጓደኛውን የሊዮን ሽጉጥ እንደሰረቀ እና በአንድ ወቅትም በእሱ እንዳስፈራራበት ይናገራል። ሆልስ በዚያ ምሽት ከቤት ሲወጣ ሊዮ ሳይዘገይ ለፖሊስ ደውሎ የሆነውን ሁሉ በትክክል ነገራቸው። በዚህም ምክንያት ሆልስ ከምሽቱ 1 ሰዓት ከ38 ላይ በትራፊክ ቁጥጥር ደረሰበት። አሁን የምናውቀው ያ የትራፊክ ፍተሻ በትንሹ እንኳን በተለየ መንገድ አብቅቶ ቢሆን ኖሮ ፖሊስ የነበረው ፍሎይድ ኢስት ጁኒየር ዛሬ በሕይወት ለመኖር ይችል ነበር። በወቅቱ የላብክ ፖሊስ መምሪያ መኮንን ሆልስን አስቆሞ ከየት እየመጣ እንደሆነ ጠየቀው። ሆልስ ከጓደኛው ቤት እየመጣ መሆኑን ሲነግረው መኮንኑ በጓደኛው በሊዮ ቤት ረብሻ እየፈጠረ ስለሆነ ጥሪ እንደደረሳቸው ገለጸለት። ሆልስ ግን ነገሩ ገርሞት ረብሻ በማለት ካደ። ሊዮ ለምን ደውሎ እያስቸገረው እንደሆነ እንደነገራቸው ሲጠየቅም እሱ ምንም የሚያውቀው ነገር እንደሌለና በጓደኛው ላይ ምንም ነገር እንዳላደረገ ይናገራል። መኮንኑ ግን ጥርጣሬ ስላደረበት መኪናው ውስጥ ምንም አይነት ሽጉጥ፣ ሌላ መሳሪያ ወይም እጽ እንዳለ ጠይቆ ሆልስ ከመኪናው ወርዶ እንዲያነጋግረው አዘዘው። ሆልስ ይህ ፍተሻ አስፈላጊ መሆኑን በስጋት ቢጠይቅም መኮንኑ ግን ግዴታ መሆኑን ነግሮት ወደ ውጪ እንዲቆም አደረገው። ወደ ውጪ ከቆመ በኋላ ሆልስ ከጓደኞቹ ጋር ተጣልቶ እንደነበር አልፎም በአንድ ወቅት ወደ መሬት ተገፍቶ እንደተጣለ ለፖሊሶቹ አመነ። ይሁን እንጂ ከነሱ ምንም ነገር እንዳልሰረቀ በተለይም ሽጉጥ እንዳልወሰደ አጥብቆ ተከራከረ። ፖሊሶቹ ግን እርግጠኛ ስላልሆኑ እውነት መሆኑን ለማረጋገጥ መኪናውን ለመፈተሽ ፈለጉ። መኮንኑ በአካል ላይ ወይም መኪናው ውስጥ ሽጉጥ እንዳለ ሲጠይቀው ሆልስ የለኝም አለ። ነገር ግን መኪናውን ለመፈተሽ ፈቃድ ሲጠይቁት ሆልስ መኪናዬንማ እንዲፈተሽ አልፈልግም በማለት በጥብቅ እምቢ አለ። ፍተሻውንም ያልፈለገው ሽጉጥ ስላለው ሳይሆን ዝም ብሎ አስፈላጊ ሆኖ ስላልታየውና በሰላም ወደ ቤቱ እየሄደ እንደሆነ ተናገረ። መኮንኑ ግን በአሁኑ ሰዓት በምርመራ ላይ ስላለ ፍተሻው አስፈላጊ እንደሆነ ደጋግሞ ገለጸለት። ሆልስ ግን አትችሉም በማለት ፈቃድ ለመስጠት ፍጹም ፈቃደኛ አልሆነም። እዚህ ላይ ሆልስ ፈቃድ ባለመስጠቱ ምክንያት ፖሊሶቹ መኪናውን ሳይፈትሹ ቀሩ። መኪናውን ለመፈተሽ የሚያስችል በቂ ምክንያት ነበራቸው ተብሎ ሊከራከር ቢችልም በዚህ ሁኔታ ውስጥ ግን ፖሊሶች በቂ ምክንያት የለም ብለው ስላሰቡ መፈተሹን ትተው አለፉት። ነገር ግን የነገሩ አስከፊነት እዚህ ላይ ነው። የመረጃ ምንጮች እንደሚሉት ሆልስ በወቅቱ ሽጉጡን መኪናው ውስጥ ይዞት የመሆኑ እድሉ ከፍተኛ ነበር። መኪናው በዚያን ሰዓት ተፈትሾ ቢሆን ኖሮ መሳሪያው ተገኝቶ የፍሎይድን ሕይወት ማዳን ይቻል ነበር። ነገር ግን በምትኩ ሆልስ በሰላም ተሰናብቶ ደህና እደር፣ አዳዲስ ጓደኞችን ፈልግ ተብሎ ወደ ቤቱ እንዲመለስ ተፈቀደለት። በማግስቱ ምሽት
አንድ ተማሪ ጥይት ሲተኮስ እንደሰማና ሌላ ተማሪ ሽጉጥ ይዞ እንዳየ የሚገልጽ ጥሪ ለፖሊስ ደረሰ። ፖሊሶች ተማሪው በካምፓሱ ውስጥ ራሱን ወይም ሌሎችን ሊጎዳ ይችላል በሚል ከፍተኛ ስጋት ስላደረባቸው ነገሩን በጥብቅ ወሰዱት። ስለዚህ ከቀኑ 11:59 ላይ ፍሎይድ ኢስት ጁኒየር ከባልደረባው ጋር በመሆን የተማሪውን ደህንነት ለመፈተሽ ወደ ዶርም ክፍሉ ሄዱ። የቴክሳስ ፖሊስ መምሪያ መሆናቸውን ገልጸው ወደ ውስጥ ሲገቡ ሆልስ በክፍሉ ውስጥ የትም አልነበረም። ነገር ግን ፖሊሶቹ የሆልስን የክፍል ጓደኛ አንዲን ቀስቅሰው ስለ ሆልስ መገኛ ጥያቄ ማቅረብ ቻሉ። አንዲ ገና ከእንቅልፉ ስለነቃ ስለ ክፍል ጓደኛው ሆልስ ዳንኤልስ ብዙም የሚያውቀው ነገር እንደሌለና ከእነሱ ጋር ብዙ ጊዜ እንደማያሳልፍ ነገራቸው። መረጃ ባይኖርም ፖሊሶቹ ጥርጣሬያቸውን የሚያረጋግጥ እጅግ አስደንጋጭ ነገር ለማግኘት ብዙ ጊዜ አልፈጀባቸውም። ክፍሉ ውስጥ አንድ ሪቮልቨር ሽጉጥ አገኙ። ነገር ግን የፍሎይድ ባልደረባ ሲመረምረው ያ የተገኘው መሳሪያ የመጫወቻ ወይም የሲኦቱ የአየር ሽጉጥ ብቻ መሆኑን አረጋገጠ። እንዳለመታደል ሆኖ ይህ እነሱ የሚፈልጉት እውነተኛ መሳሪያ አልነበረም። በመጨረሻም እውነተኛ የጦር መሳሪያ ወይም ጥይት እዚያ ክፍል ውስጥ ስለመኖሩ ምንም አይነት ማስረጃ ማግኘት አልቻሉም። ሆኖም ግን ፍለጋቸውን አላቆሙ። ይልቁንም ይበልጥ የሚያሳስባቸውን ሌላ ነገር አገኙ። ክፍሉ ውስጥ የተወሰኑ እጾችና የእጽ መገልገያዎች ያሉ መሆኑን አስተዋሉ። በማየት ብቻ ማረጋገጥ ስለማይችሉ ግን ሁሉንም ለመውረስ ወሰኑ። እዚያ ውስጥ አንዳንድ ያልታወቁ ክኒኖችና በሳጥን ውስጥ የተደበቀ ማሪዋና አገኙ። ፖሊሶቹ ያገኙት አነስተኛ መጠን ያለው ማሪዋና እና የአንቲባዮቲክስ መድኃኒት መያዣ መሆን በነበረበት ዕቃ ውስጥ የተደበቁ ከፍተኛ መጠን ያላቸው የእጽ ክኒኖችን ነበር። እንደ ጓደኞቹ ገለጻ ሆልስ በቅርቡ ለእነዚህ የእጽ ክኒኖች ሱሰኝነትን አዳብሮ ነበር እና ጭንቀቱን ለማከም በሚል ማሪዋና ከማጨስ ጎን ለጎን እጾችን በህገወጥ መንገድ ያገኝ ነበር። ይህ ከሆነ በኋላ ከቀኑ 12:29 ላይ ሆልስ ወደ ክፍሉ ተመልሶ 4 ፖሊሶች የዶርም ክፍሉን ሲፈትሹ ሲያይ ምን ያህል ተባብሶ ተጨንቆ ሊሆን እንደሚችል መገመት ይቻላል። ሆልስ ክፍሉ ውስጥ ሲገባ መኮንኑ ስሙን ጠየቀው። ሆልስም ራሱን ለመደበቅ በማሰብ እንድሪያስ ነኝ አላቸው። ነገር ግን መኮንኑ አይደለህም፣ ቀደም ሲል ከሌሎች 3 የክፍል ጓደኞች ጋር ተነጋግረናል፣ ምን እንደሚመስሉም እናውቃለን፣ ጥሩ ሙከራ ነበር ግን አልተሳካልህም በማለት ውሸቱን አጋለጠበት። በመቀጠልም መኮንኑ እንዲነሳና በአካሉ ላይ ምንም አይነት መሳሪያ እንደሌለ ለመፈተሽ ጣቶቹን ወደ ራሱ እንዲያቆላልፍ አዘዘው። ይህ በሆልስ ላይ ከሚደረጉት 2 ፍተሻዎች የመጀመሪያው ሲሆን በዚህ ጉዳይ ላይ እጅግ ወሳኝ ነጥብ ነበር። ከዚህ ቅጽበት ጀምሮ ሆልስ ከፖሊሶቹ እይታ ውጭ አልሆነም። እናም ከዚያ በኋላ ከየትኛውም ቦታ ሽጉጥ አላነሳም። ነገር ግን በኋላ ላይ ይፋ እንደሆነው ልክ በዚህ ፍተሻ ወቅት በወገቡ ላይ የተደበቀ 45 ካሊበር ሽጉጥ ተደብቆ ነበር። መኮንኑ እግሮቹን አራርቀው ፍተሻ ሲጀምሩ ኪሱ ውስጥ ያለውን ነገር ጠየቀው። ሆልስ ገንዘብ መሆኑንና ሊያወጣው እንደሚችል ነገረው። መኮንኑ ኪሶቹን በሙሉ ባዶ እንዲያደርግና እጆቹን እንዳያንቀሳቀስ ሲያዘው ሆልስ አይ ግዴታ ካልሆነ በቀር ኪሴ ውስጥ ባትገቡ መርጣለሁ በማለት ፍተሻውን ለመግታት ሞከረ። መኮንኑም በሚገርም ቸልተኝነት እሺ በቃ በማለት ፍተሻውን አቆመ። በዚህ ባልተሳካ መንገድ ፖሊሶች ከ1 ሰዓት በኋላ ከእነዚህ የፖሊስ መኮንኖች መካከል አንዱን ለመግደል የሚጠቀምበትን ሽጉጥ ሳያገኙት ቀሩ። ነገር ግን ፖሊሶቹ አሁንም በከፍተኛ ሁኔታ እየጠረጠሩት ነው። የውሸት ስም ሰጥቷል። ሲፈተሽም እጅግ በጣም እየተንቀጠቀጠ ነበር። እንዲሁም በተወሰኑ ቦታዎች ላይ እንዳይፈትሹት በስጋት ይጠይቅ ነበር። ስለ ክፍሉ ዕቃም ሲጠየቅ አንዳንድ ጊዜ ማሪዋና እንደሚጠቀምና የቀሩትም የሌሎች ሰዎች ጭምር እንደሆኑ ተናግሯል። መኮንኑ ግን ያለምንም የሕክምና ማዘዣ ይህ ለአንድ ሰው በጣም ብዙ እጽ እንደሆነ ገለጸለት። ካቴና ባይገባበትም ሆልስ በሚገርም ሁኔታ የተረጋጋ ይመስላል። ፖሊሶቹ ስለ ጥይት ድምፅ ሪፖርት እንደደረሳቸው ሲነግሩት እሱ ግን እዚያ ምንም አይነት ጥይት እንዳልተተኮሰ ክዶ ተከራከረ። ድምፁን በሰማ ሰው እንደተጠቆመ ሲነግሩት
ሆልስ የለም እኔ ትላንት ምሽት እዚህ አልነበርኩም፣ በ28ኛው ጎዳና በነበረው የጓደኛዬ ቤት ነበርኩ አለ። ይባስ ብሎም ጥርጣሬውን ለማስቀየር የትላንት ምሽቱን የትራፊክ ቁጥጥር አነሳ። ለመሆኑ የጥይት ድምፅ የተሰማው በስንት ሰዓት ነው? ምክንያቱም ከፖሊሱ ዳርክ ዎርዝ የፖሊስ ሪፖርቶችን ካረጋገጣችሁ እኛ በዚህ ሙሉ ጉዳይ ውስጥ አልፈናል። እሱ ምንም ሳይቀጣኝ በነፃ ለቀቀኝ። ምክንያቱም ሁኔታው እነሱ ሽጉጣቸውን የሰረኩባቸው መስሏቸው ነበር። እናም መኪናዬን ፈተሹኝ። እሱ በስንት ሰዓት እንዳስቆመኝ ማየት ትችላላችሁ። እናም የጥይት ድምፅ ከተሰማበት ሰዓት ጋር እንደማይገጥም እርግጠኛ ነኝ በማለት ታሪክ ፈጠረ። ፖሊሶቹ ሪፖርቱን ሲያረጋግጡ በትላንት ምሽት መቆሙ እውነት መሆኑ ታወቀ። እናም የትላንት ምሽቱ የፖሊስ ካሜራ ምስል ይህንን ታሪክ ደገፈው። በዚህ ደረጃ ላይ ፖሊሶቹ ነጥቦቹን ማገናኘት ይችሉ ነበር። ሽጉጥ በመስረቅ የተከሰሰ ልጅ አሁን ደግሞ በካምፓስ ውስጥ ጥይት በመተኮስ እየተከሰሰ ነው። ነገር ግን አንድ ትልቅ ነገር ችላ ብሎ ተታለፈ። ያም ሆነ ይህ ሆልስ በርካታ ህገወጥ እጾችን ይዞ በመገኘቱ ፖሊሶች በመጨረሻ ሊያስሩት ወሰኑ። ሆልስ ቅጣቱ ምን ሊሆን እንደሚችል ሲጠይቅ መኮንኑ ሁሉም ነገር በክኒኖቹ ክብደት እና መጠን ላይ እንደሚወሰን ነገረው። ፖሊሶቹ በመቀጠልም ሁለተኛ ፍተሻ ማድረግ ጀመሩ። ይህንን ፍተሻም ሆልስ በኋላ ላይ በግልጽ ያስታውሰናል። እሱ እንዳለው ፖሊሶቹ ከሽጉጡ ጥቂት ሚሊሜትር ርቆ ፍተሻቸውን ቢያደርጉም በሆነ መንገድ ግን ሳያይዙት ይቀራሉ። በመቀጠል ሆልስ ከዶርም ክፍሉ ወጥቶ ወደ ፖሊስ መኪና ተወሰደ። እዚያም የፖሊስ መኮንን ፍሎይድ ከ50 ደቂቃ በኋላ በእሱ ላይ የሚደርሰውን አደጋ ለማስቆም የሚችልበትን ሌላ እድል አጣ። ሆልስ በፖሊስ መኪና ውስጥ ሲቀመጥ ፍሎይድ አንድ እንግዳ የሆነ ትልቅ ድምፅ ሰማና ምን እንደሆነ ጠየቀው። ሆልስ ግን በፍጥነት ዋሽቶ የእኔ ካቴናዎች ናቸው፣ ነገር ግን ያንን ድምፅ በጭራሽ የካቴናው ድምፅ አልነበረም። ይልቁንም ወገቡ ላይ የነበረው ሽጉጥ ከሱሪው እግር ወርዶ የመኪናው ወለል ላይ ሲመታ የተፈጠረ ድምፅ ነበር። ሆልስ በከፍተኛ ሁኔታ እየዋሸ እጁን ወደ ታች በመስደድ ሽጉጡን መልሶ ሱሪው ውስጥ ለመደበቅ ቻለ። ወደ ቴክሳስ የፖሊስ ጣቢያ ሲደርሱ ከምሽቱ 1 ሰዓት ከ12 ላይ ከፖሊሱ አንዱ ሆልስ መተባበሩን ከቀጠለ ካቴናውን እንደሚያወልቅለት ነገረው። ከ2 ደቂቃ በኋላ ከምሽቱ 1 ሰዓት ከ14 ላይ ፖሊሶቹ የገቡትን ቃል በመጠበቅ ካቴናውን ሙሉ በሙሉ አወለቁለት። ከ90 ሰከንዶችም በኋላ ሆልስ እና ፍሎይድ የተወሰኑ የወረቀት ስራዎችን ለመስራት ወደ አንድ ክፍል ገብተው ብቻቸውን ቀሩ። ወደዚህ ክፍል አብረውም ከመግባታቸው በፊትም ሆነ በኋላ ሌላ ፍተሻ ስለመደረጉ ምንም አይነት ምስል የለም። ከምሽቱ 1 ሰዓት ከ44 ላይ ሆልስ ፍሎይድን ስለ ቤተሰቡ፣ ስለ ልጆቹ ብዛትና ዕድሜ ጠየቀው። ፍሎይድም 2 ትልልቅ ልጆች እንዳሉት መለሰለት። ሆልስ እነዚህን ጥያቄዎች ለምን ለመጠየቅ እንደመረጠ ግልጽ አይደለም። ምንም አይነት ምክንያት አልነበረውም እና ይህ ድርጊት እሱን ፍጹም አረመኔ አስመስሎታል። ልክ ሊያደርስ ያለውን ጥፋት እና ሊያበላሽ ስላለው ሕይወት ፖሊሱ አስቀድሞ እንዲያውቅ የፈለገ ይመስላል። 4 ሴኮንዶች አለፉ። እጁን ወደ ካልሲው ውስጥ ሰደደ። ረዥም ትንፋሽም ወሰደ። የጥይቱ ድምፅ በጣቢያው ውስጥ አስተጋባ። በአቅራቢያው የነበሩት ፖሊሶችንም አስደነገጠ። ፖሊሶቹ እዚያ ሲደርሱ ፍሎይድ ሕይወቱ አልፎ ነበር። ሆልስም የትም አልነበረም። የፍሎይድን የሰውነት ካሜራ ከክፍሉ ውስጥ ያለው ብቸኛው ካሜራ መስሎት ስለነበር ነቅሎት ይዞት ጠፋ። ነገር ግን አጠቃላይ ክስተቱ በዚህ ድብቅ የደህንነት ካሜራ እየተቀረጸ መሆኑን አልጠረጠረም ነበር። ተጠርጣሪው ቢሰወርም ፖሊሶች አንድ ተጠርጣሪ ብቻ ስለሆነ የት እንደሚደበቅ በማሰብ ካምፓሱን ሙሉ በሙሉ በመዝጋት ለ2 ሰዓታት ያህል የታጠቀውን ወጣት ነፍሰ ገዳይ ለማደን ፍለጋ ጀመሩ። በሬዲዮ ቁጥጥሩ ላይ የፖሊስ መምሪያው ደህንነቱ የተጠበቀ እንዳልሆነ በስብሰባ ክፍላቸው ውስጥ መኮንኑ እንደወደቀና ተኩስ እንደደረሰበት ተናገረ። ተጠርጣሪው ዕድሜው 19 ዓመት ገደማ የሆነ ቀጭን ሰማያዊ ጂንስ ሱሪ እና ቀለል ያለ ቲሸርት የለበሰ የፊት ጸጉር ያለው ዳንኤል ሆልስ የሚባል ወጣት መሆኑን መግለጫ አስተላለፉ። የሆልስን ሙሉ እና ትክክለኛ መግለጫ ካሰራጩ
እና ካምፓሱን ለ90 ደቂቃዎች ያህል በሰፊው ከፈለጉ በኋላ ፖሊስ በመጨረሻ ተገኝቶ በቁጥጥር ስር ዋለ። በቁጥጥር ስር በዋለበት ወቅት በደም ቀዝቃዛነት ጓደኛችሁን የገደልኩት እኔ ነኝ በማለት ተናገረ። ሲይዙትም የፍሎይድን የሰውነት ካሜራ እና የተጫነ 45 ካሊበር ሽጉጥ ይዞ ተገኘ። ከተያዘ በኋላ ሆልስ ለፖሊሶቹ ሁሉንም ነገር እንዳበላሸው እና ምክንያታዊ ያልሆነ ድርጊት እንደፈጸመ ነገራቸው። ይህ ለሆነው ነገር የተወሰነ ጸጸት እንዳለው ያሳያል። ይሁን እንጂ በዚያኑ ምሽት ከምሽቱ 5:14 ላይ ለቤተሰቦቹ ያደረገው የስልክ ጥሪ እንደሚያሳየው የተጸጸተው ብቸኛው ነገር መያዙን ብቻ ነበር። በጥሪው ላይ እናቱ ከጎበዝ ጠበቃ ጋር በስልክ እየተነጋገረች እንደሆነና ምንም አይነት ነገር እንዳይናገር አጥብቃ ስትመክረው እና ፖሊስ ደግሞ ምንም ነገር እንደማይናገር ይገልጽላታል። ነገር ግን በእሱ ላይ ጠንካራ የሆነ ማስረጃ ስላላቸው እና ትልቅ ችግር ላይ እንደሆነ ነገራት። የሆልስ በዚህ የስልክ ጥሪ ላይ ያለው ባህሪ በእውነት የሚያስፈራ ነበር። ለቤተሰቦቹ እየተናገረው ያለው ስለ መጀመሪያ ደረጃ የነፍስ ግድያ ሳይሆን ስለ እጽ ክስ ይመስል ነበር። በአእምሮ ውስጥ ያለው ትልቁ ጭንቀትም ከቴክሳስ ቴክ ሁለተኛ ደረጃ ትምህርት ቤት ሳያባሩት አይቀሩም የሚለው ነው። ከዚህ ጥሪ በኋላ ፖሊሶች ወደ ምርመራ ክፍል ወሰዱት። እዚያም በመጨረሻ የሁኔታው እውነታ የደረሰበት ይመስላል። ፖሊስ መርማሪዎቹን እንግዲህ እናንተ ሰዎች ሙሉውን ታሪክ ታውቃላችሁ፣ ምን ይመስላችኋል በማለት ጠየቃቸው። መርማሪው ግን ሙሉውን ታሪክ እንደማያውቅና እንዲታገስ ነገረው። ፖሊስም እኔ ዝም ብዬ አውቃለሁ፣ ይህ መጥፎ ሁኔታ ነው በማለት ለፖሊሶቹ መናገር ጀመረ። በትክክልም ሆልስ ራሱን ለመከላከል እንኳን አልሞከረም። አስነዋሪ ነገር እንዳደረገ እና ዋጋውን እንደሚከፍል ያውቅ ነበር። ነገር ግን መርማሪዎቹ አሁንም ይህንን ያደረገበት ምክንያት ምን እንደሆነ በሚለው ጥያቄ ግራ እየተጋቡ ነበር። ስለዚህ የፍሎይድን ሕይወት የጠፋበትን ቅጽበት እንዲተርክላቸው ጠየቁ። ሆልስ የሆነውን ነገር ሲናገር እንዲህ አላቸው። ወደ ዶርም ክፍሌ ስመለስ ቀድሞውኑ ፖሊሶች ነበሩ። በማሪዋናን ወነጀሉኝ። እናም ወደ ጣቢያም ይዘውኝ መጡ። እዚያም በአእምሮዬ ውስጥ ይህንን ሶስተኛ ጥፋት በእኔ ላይ ሊመዘገብ አይችልም፣ ይህ የመጨረሻ ይሆናል ብዬ አሰብኩ። ምክንያታዊ በሆነ መንገድ አላሰብኩም ነበር። ስለዚህ በጣም ምክንያታዊ ያልሆነ ነገር አደረግኩ። እናም አሁን በጣም ተጸጽቻለሁ። እንዴት እንኳን መልሼ እንደማካክሰው አላውቅም ይላቸዋል። ሆልስ ከመርማሪዎቹ ዘንድ ተቀባይነትን የሚሻ ይመስል ነበር። ራሱን ዝቅ እያደረገና ለመርማሪው የተናገረው በቂ መሆኑን እየጠየቀ በመሆኑ የፈጸመው ድርጊት በእውነት የጥፋተኝነት ስሜት እየተሰማው ያለ ይመስላል። እሱ ማብራሪያውን በመቀጠል እኔ ወደ ፖሊስ ጣቢያ ተወሰድኩኝ። እናም በአእምሮዬ ውስጥ አንድ ነገር በድንገት ክሊክ አደረገ። ይህንን ማድረግ አልችልም፣ እንደዚህ ተመልሼ መሄድ አልችልም አልኩኝ። ነገር ግን ከዚያ በኋላ ተመልሼ ሄጄ የተሻለ ምርጫ ማድረግ ሲገባኝ የባሰ ነገር አደረግኩኝ። አሁን ዝም ብዬ ወደ እስር ቤት ለመሄድ ዝግጁ ነኝ። በቃ ለወላጆቼ ደውሉልኝ። በእውነት ለወላጆቼ መደወል ፈልጋለሁ፣ ምክንያቱም በዜና ላይ ስለሚሰሙ ስለ እኔ በከፍተኛ ሁኔታ ይጨነቃሉ አለ። እየተንተባተበ ራሱን እየደገመ እና የሚፈልገው ብቸኛው ነገር ለወላጆቹ መደወል ብቻ ነበር። ሆልስ በሀፍረት በጸጸት እና በጥፋተኝነት ስሜት ተውጦ ሙሉ በሙሉ መዘጋት ጀመረ። ይህ ውይይት በሄደ ቁጥር ያንን ፖሊስ በዚያ መንገድ እንዲገለው ምን እንዳገፋፋው ማሰቡ ይከብዳል። ወላጆቹም ስለዚሁ ተመሳሳይ ነገር እያሰቡ ሊሆን እንደሚችሉ መገመት ይቻላል። ሆልስን ይህንን ነገር እንዲያደርግ ያደረገው ምክንያት ግን ትልቅ ሚስጥር ሆኖ ይቀራል። አንዳንዶቹ በሱሰኝነት ተጽዕኖ እንደሆነ ይናገራሉ። ሌሎች ደግሞ ያልታወቀ የአእምሮ ችግር እንዳለበት ወይም የሁለቱ ጥምረት እንደሆነ ይናገራሉ። በመጨረሻም ላይ ሁሉም ግምት ብቻ ነው እና እኛ በፍርድ ቤት ላይ የተናገረውን ብቻ ማየት እንችላለን። ሆልስ በፍርድ ቤት ቆሞ እንዲህ ብሎ ነበር። ምንም ትርጉም አይሰጥም። እኔ እንደተዘጋብኝ አሰብኩ። ሁሉም ነገር የሚያበቃ መስሎኝ ነበር። ይህ ወጥቼ ራሴን ለማጥፋት እድል እንደሆነ አሰብኩ። የነበረኝ ምንም አይነት ምክንያታዊ የአስተሳሰብ መስመር አልነበረም። በተጨማሪም በፍርድ ቤት ላይ እንደተናገረው በታላቅ ድምፅ መውጣት እፈልግ ነበር እና ፍሎይድን ስለ ቤተሰቡ የጠየቀው እሱ ከመሞቱ በፊት የመጨረሻው የሚያስበው ነገር እንዲሆን ስለፈለገ ነው። ሆልስ የድንጋጤ ስሜት የደረሰበት ይመስላል።
በእጽ ወንጀል ክስ ምክንያት ፍርሃት አድሮበት ነበር እና በእጾች በአእምሮ ችግሮች ወይም በሌላ ነገር ተጽዕኖ ፍጹም የከፋውን መንገድ መረጠ። 3 የተለዩ ፍተሻዎችን ካመለጠ እና ብዙ ጊዜ ሊያዝ ጥቂት ከቀረው በኋላ ምናልባት ይህ መሆን የነበረበት ነገር እንደሆነ አስቦ ሊሆን ይችላል። ቀላል የእጽ ይዞታ ክሱን ወደ መጀመሪያ ደረጃ የነፍስ ግድያ ወንጀል ቀየረው እናም የሞት ቅጣት ተጠባባቂ ሆነ። ዳኞች ለምን ሊምሩት እንደሚገባ በስተመጨረሻ ሲጠይቁት የሰጠው ምላሽ ይህ ነበር። እኔ እንደማስበው ሕይወት ለሕይወት ማለት ፍጹም ፍትሃዊ ነው። ነገር ግን በሌላ በኩል ስለ ቤተሰቤ ደግሞ አስባለሁ። ስለዚህ መሞት አልፈልግም። ለ3 ቀናት ያህል በዝግጅት ከተወያዩ በኋላ ዳኞቹ በመጨረሻ ሆልስ ያለምንም የዋስትና ዕድል ዕድሜ ልክ በእስራት ጽኑ እስረኛ ሆኖ እንዲቀጣ ወሰኑ።